ዛሬም መጥቻለሁ። ዛሬ ደግሞ ቤትና የቤት እቃዎች ምንድን ናቸው የሚለውን እናያለን። መናፊ ሜሻሌ መና የሚለውን ማለት ነው። መና ከመጀመሪያ ከቤት ስንነሳ መና ማለት ቤት ነው። ከዛ ባጢ እንላለን። ጣሪያ የቤቱ ጣሪያ ባጢ እንለዋለን። በልበለ ማለት ደግሞ በር ነው። ፎዳ መስኮት፣ ኡቱባ አምድ፣ ሞራ ወይ ፎና ግቢ፣ ደላ አጥር፣ ፉሌ መስታወት፣ ስሬ አልጋ፣ ቦራቲ ትራስ፣ ቴሶ መቀመጫ ወይ ወንበር፣ እትሌ ቁርበት፣ ቆቶ መጥረቢያ፣ ሀምቱ ማጭድ፣ አልቤ ብላዋ፣ ኤሌ ብዴና የእንጀራ ምጣድ፣ ኤሌ ሲቢላ ብረት ምጣድ፣ ፈልጣን ማንኪያ፣ ፍንጃል ሲኒ፣ ሱንሱማ ጉልቻ፣ እብድ እሳት፣ ዳራ አመድ፣ ሌመን ማማሰያ እንላቸዋለን። አብዛኛ እቃዎችን አላካተትኩም። ምክንያቱም አንዳንድ እቃዎች በአማርኛም በኦሮምኛም እንጠራቸው ስላሉ አሁን እነዚህ በኦሮምኛ የሚጠሩ ብቻ ናቸው ማለት ነው። ስለዚህ እነዚህ እቃዎች በቤት ውስጥ የምንጠቀማቸው እና ቤት ጋር ተገናኝተው ያሉ ናቸው። ከዚህ በተጨማሪ ሌሎች ያልጠቀስኳቸው እቃዎች ማወቅ የምትፈልጉት ካለ በኮሜንት መጠየቅ ይቻላል። ስለዚህ በቀጣይ ደግሞ ሌላ ነገር እናያለን ማለት ነው። ሼር፣ ኮሜንት፣ ላይክ፣ ፎሎ ማድረግ እንዳትረሱ። ስለዚህ የዛሬው